ስሜ ቻፒ በቀለ ይባላል። 2024 ጁኒየር ሜንስ ፊዚክ ቻምፒዮን እና 2025 ክላስ ኤ ሜንስ ፊዚክ ራነር አፕ ነኝ። በዚህ አመት ደግሞ ያው እዛው ክላስ ኤ ሜንስ ፊዚክ ተወዳዳሪ ነኝ። ስፖርት የጀመርኩት 12 እንደጨረስኩኝ ክረምት ላይ እንደ ጊዜ ማሳለፊያ ብዬ ጀመርኩት። ከዛ በኋላ በቃ እንደ አጋጣሚ ሆኖ ፓሽኔ ነውና ፓሽኔ ሆኖ አገኘሁትና በዛው ቀጠልኩበት። አሁን ወደ አይ ቲንክ 4 አመት እየደረስኩ ወደ 4 አመት እየተጠጋ ነው። ከቅርብ ጊዜ ጀምሮ አሪፍ ተቀባይነት እያገኘ መጥቷል። አብዛኞቹም ሳይንስ ቤዝድ የሆነ ትሬኒንግን ማድረግ ጀምረዋል። ትራዲሽናል ቦዲ ቢልዲንግ ስታይሎች እየቀሩ አብዛኛው በደንብ አሪፍ ኖሌጅ ባለው መልኩ እየሰሩ እና አሪፍ ላይ ነው ብዬ ነው የማስበው። አንድ አመት ከሰራው በኋላ አንድ አመት ከሞላኝ በኋላ ኮምፒቲሽኖችን ሳይ እዚህማ እኔም ብገባ አሪፍ ሪዛልት ይዤ መውጣት እችላለሁ አልኩኝ። ከዛ አንድ አመት ከሰራው ሌላ አንድ አመት ጨምሬበት 2 አመት ሲሆነኝ አንድ አመት ፕሬፕ አድርጌ ገባ 2024 ላይ ሜን ፊዚክ እና እንዳልኩትም ጁኒየር ሜንስ ፊዚክ ቻምፒዮን ሆንኩ። ለኔ አርአያ የምለው ጄሬሚ ነው። ጄሬሚ ያው ስትራክቸራችንም የተወሰነ ስለሚመሳሰል በትንሹ ጄሬሚ ቡንዲያ በጣም የእሱን አርአያ መከተል እንፈልግ። ፋሚሊ ያው በደንብ ነው ሰፖርት የሚያደርገኝ። ቤተሰቦቼ በደንብ ሰፖርት ያደርጉኛል። ግን ከጓደኛ ጋር ያው ብዙ የሚያራርቆች ነገሮች አሉ። ያንተ አይነት ፓዝ ከሌላቸው ላይክ ኢንዲቪጁዋል የሆነ ስፖርት ስለሆነ በብዛት ከነሱ ጋር የማይገጥም ነገር ከሆነ ያራርቃል። ቦዲ ቢልዲንግ ላይ ከባዱ ነገር ያው ፕሬፕ ላይ ከሆነ ከቲንግ ፌዝ ላይ ስንጀምር በጣም ታፍ ነው የሚሆነው። አቅማችን ድሮፕ እያደረገ ነው የሚሄደው። ሜንታሊ፣ ፊዚካሊ፣ ኢቨን ፋይናንሻሊ በጣም እየመነመነ ነው የሚሄደው እና እሱ ፓርት ትንሽ ይከብዳል በጣም። ኦፍ ሲዝን ላይ እና ያው ፕሬፕ ለሁለት ከፍዬ ነው እንትን የምለው። ኦፍ ሲዝን ላይ የተወሰነ ሳይዝ መጨመር ስላለብን ካሎሪያችንን ከፍ አድርገን ነው ያው እንደ ማንኛውም ቦዲ ቢልደር ኦፍ ሲዝን ላይ በልኪንግ ሲዝን ነው ያው ግን በጣም ኦቨር በልክ ሳይሆን ሊን የሆነ በልክ ለማድረግ ነው ሞክረው። ፕሬፕ ላይ ደግሞ ያው ካሎሪ በጣም ይወርዳል። ፕሮቲናችንን ከፍ አድርገን ካርባችንን አሪፍ በሆነ ታይሚንግ ማኔጅ እያደረግን ነው የምንጠቀመው። ያው የጄሬሚ ሞቲቬሽን ቪዲዮዎችን ነው የማየው። ያው በብዛት እሱን ነው የማየው እና የራሴን ትራንስፎርሜሽኖች ቪዲዮ እነሱን እያየው እንደ አዲስ ሞራል ይመጣል። ግን ያው ሜንሊ የጄሬሚ ቪዲዮዎችን ሳይ በቃ በደንብ ፕሬፕ ላይ አሁን ታምሜ ነው የሚመስለው። ከሰውነት ጎዳና ነው የሚያስወጣክ። ፕሬፕ ላይ ሲሆን ያው ብዙ ሰው ግራ ይገባዋል። ምንድነው ደግሞ አጭር ጊዜ ስለሆነች 2 ወር 3 ወር ስለሆነ ባንዴ ውርድ ስለምትል ፊዚካሊ በጣም ታመክ ምናምን ነው የሚመስላቸው አብዛኞቹ ሰዎች። ያው በልክ ላይ ደግሞ ምቾት ነው የሚመስለው። በደምብ 100% አዎ ያው በደንብም ባይሆን የማሳደግ የሚችልበት ሌቭል ላይ ባይሆንም ከዚህ በላይ በደንብ ሊያድግ ይችላል በሚዲያው። ግን ስቲል አሁን ባለውም ነገር አሪፍ ነው። ያው ከአብዛኞቹ ጋር ያው ትሬነርም ስለሆንን አብዛኞቻችን ተወዳዳሪዎች በስራም ቢሆን ኢቭን ወርክአውት ከአንድ ጂም ወደ አንድ ጂም እየሄድን አብረን አሪፍ ኮኔክሽን አለን ብዬ አስባለሁ። ያው ምንም ገስ እያደረጋችሁ በትራዲሽናል በሆነ ወይ ፕሬፕ አታርጉ። በቃ በስርዓት ማክሯችሁን በደንብ ካልኩሌት እያደረጋችሁ ሳትሰላችሁ 100% ለመስጠት ሞክሩ ለውድድሩ ፓሽናችሁ እስከሆነ ድረስ። ካልሆነ ይቅርባችሁ። ላይክ ቦዲ ቢልዲንግ ለማንም ዝም ብሎ ማንም ሰው የሚወዳደረው ነገር አይደለም። ፓሽኔ ነው መሞከር ፈልጋለሁ ካላችሁ 100% ልትሰጡት የምትችሉ 100% መስጠት ያለባችሁ ነገር ነው። ካልሆነ መጨረሻ ላይ በጣም ዲስአፖይንትድ ነው የምትሆኑት። ምክንያቱም እንዳልኩት አሪፍ እያደገ የመጣ ያለ ስፖርት ነው። ሶ ጎን ለጎን የምታደርገው ነገር ሳይሆን ሙሉ ሰዓትን ልሰጠው የሚገባ ስፖርት ነው። በቃ ዋናው ነገር 100% ስጡ።
ትራዲሽናል በሆነ ወይ ፕሬፕ አታርጉ እና ያው ማክሯችሁን በደንብ ካልኩሌት እያደረጋችሁ በደንብ ፕሮግረሳችሁን ትራክ ለማድረግ ሞክሩ። ያው እንዳልኩት ለመግለጽ እንደፈለኩት ማክሯቸው ላይ አብዛኛው ሰው ገሲንግ ነው፣ በግምት ነው ፕሬፕ የሚያደርጉት ማለት ነው እና እሱ ነገር በጣም ይጎዳቸዋል። መጨረሻ ላይ እንደሚፈልጉት ኢቨን ፒክዊካቸው አይሳካላቸውም። በጣም ፍላት ይሆናሉ ወይ ገና ላይክ ኦፍ ሲዝን ላይ የሌለን ፊዚክ በጣም በልክ አድርገው ይመጣሉ። እሱ ላይ በደንብ ከስፖርት ውጪ ምን ያው ሶፍትዌር ኢንጂነር ነበር። አሁንም እየተማርኩት ያለው ነገር ስለሆነ ትሬነርም ነኝ፣ ቦዲ ቢልደርም ነኝ እና ደግሞ 4ኛ ዓመት ሶፍትዌር ኢንጂነሪንግ ተማሪ ነኝ። ሾልደር በጣም ማተር ያደርጋል። ቱ ቢ ኦነስት እንዳልኩት ማንኛውም ሰው ቦዲ ቢልደር መሆን ይችላል ብዬ አላስብም። መጀመሪያ ጊፍትድ መሆን አለብክ። ከዛ በኋላ ሙሉ ፖቴንሻልን ማውጣት አለብክ። ያው ስቲል አሪፍ ጄኔቲክስ ቢኖርም ሃርድ ወርከር ሰው ቢት ሊያደርግ ይችላል። ጄኔቲክ ፕላስ ሃርድ ወርክ ደግሞ ማንም ሊያቆም የማይችለው ሰው ነው። ስቲል ጄኔቲክስ ቶፒኩ ላይ እስካለ ድረስ በጣም አስፈላጊ ነገር ዋሳኝ ነገር ነው ብዬ ነው የማስበው። አዎ ይኖራሉ፣ ምንም ጥያቄ የለውም። ለምሳሌ ሜንስ ፊዚክ ካታጎሪ ብናየው ዋናው የሚፈለገው ሾልደር ቱ ዌስት ሬሾ ነው አይደል? ሾልደሩ በጣም ጠባብ የሆነ ሰውና ዋይድ የሆነ ሰው ጠባብ የሆነ ሰው ላይክ እኩል ቢሰሩ ኦብቪየስሊ ሰፊ ትከሻ ያለው ሰውዬ ነው የሚያሸንፈው እና ያው በደንብ ማተር ያደርጋል። የፈለገ ሃርድ ወርክ ቢኖረው ያኛው ጄኔቲክሱን መቀየር አይችልም እና ካታጎሪያቸውን መምረጥ በራሱ ሌላ ስራ ነው። በደንብ ማተር ያደርጋል። ያው ከመጀመሪያው ዓመት ጀምሮ ስሰራ ሳይንስ ቤዝድ የሆነ ነገር ቢኖረኝ እኔም ገሲንግ ወርኮች በጣም ብዙ ነበሩብኝ። በፊት ላይ ፕሬፕ ሳደርግ ኢቭን ጁኒየር ሳሸንፍ በጣም ብዙ ነገሮችን በገስ ነበር ሰራ የነበረው። ያው ዲስ ይር ነው አሪፍ ተዘጋጅቻለሁ ብዬ የማስበው ነው እና እሱን ባስተካክል ኢቭን ላስት ይርም አሪፍ ውጤት አመጣ ነበር ብዬ አስባለሁ። በጣም ይከብዳል። በጣም በየአመቱ እየከበደ ነው እየሄደ ያለው። ምንም ጥያቄ የለውም፣ እየከበደ ነው የሚሄደው። ውጤት ነው አንደኛ ነው። መቼስ ለሁለተኛ ፕሬፕ አላረግም። ላስት ይር ሁለተኛ ነው የቶፕ ክላስ ኤ። ለአንደኛ ነው ፕሬፕ እያደረግኩ ያለው። ጥሩ ውጤት ይኖራል ብዬ አስባለሁ። ዮናስ በጣም 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 አሪፍ ነገር ነው ያደረገው ለኢትዮጵያ ቦዲ ቢልዲንግ። ያው እሱ ነው ብቸኛው ያለን ከረንትሊ እሱ ነው የእሱ ሾው ነው በጉጉት የምንጠብቀው ከአመት አመት እና በደንብ ሰውም አቴንሽን ሰጥቶት በደንብ ፕሬፕ እያደረገ ያለው ለእሱ ሾው ነው እና ያው በደንብ እያሳደገ ያለው ብቸኛው ዋነኛውም እሱ ነው ብዬ ነው የማስበው። ያው በመጨረሻ ማመስገን የምፈልገው እናቴን አንደኛ፣ ያለ እሷ ይሄን ፕሬፕ ጭራሽ አላስበውም ነበረ። እሷን በደንብ ማመስገን እፈልጋለሁ። እንዳጠቃላይ ቤተሰቦቼ እና እያሱ ስፖርት ያስጀምረኝ እሱንም በደንብ ማመስገን እፈልጋለሁ። ጁኒየር ላይ ኮች ያደርገኝ ነበረ። ላስት ይርም በደንብ ሰፖርት ሲያደርገኝ ነበር። እሱን በደንብ ማመስገን እፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቃ